ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ የፖሊስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ሳሳው በጋሻው ነኝ። አብራችሁን ቆዩ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የአስተዳደርና ልማት ጠቅላይ መምሪያ የ2018 ዓ.ም የ6 ወራት የስራ አፈጻጸም ግምገማ አካሂደዋል። ዳግላስ ኃይሉ ተጨማሪ አለው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የአስተዳደርና ልማት ጠቅላይ መምሪያ የ2018 ዓ.ም የ6 ወራት የስራ አፈጻጸም ግምገማ አካሂዷል። በግምገማው ማስጀመሪያ መርሃ ግብር ላይ ተገኝተው የመክፈቻ ንግግር ያደረጉት የአማራ ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነርና የአስተዳደርና ልማት ጠቅላይ መምሪያ አዛዥ ረዳት ኮሚሽነር አያልነህ ተስፋዬ ግምገማው የ6 ወራት አፈጻጸማችንን የምንለካበት፣ ጠንካራ ፈጻሚዎችን የምናበረታታበት ይሆናል ሲሉ ገልጸዋል። ስራዎቻችን የምንለካበት እስካሁን ድረስ ደፋ ቀና እያል ሂደቶችን ሰው በሚችለው ልክ አመራሩም አባሉም ደፋ ቀና እያለ የመጣበት ሁኔታ ነው ያለ። አሁን ደግሞ የጀማመርናቸው ስራዎች ከሞላ ጎደል ያሉበትን ደረጃ በልካቸው የምናውቅበት ገምግመን ጉድለቶችን የምናረምበትና የተሻለ ፐርፎርማንስ ያላቸውን ደግሞ ወደፊት ማውጣት ስራዎችንም ሰዎችንም ፈጻሚዎችን ወደፊት ማውጣት የሚያስችል በመሆኑ የዚያ አካል ነው ማለት ነው። የግምገማው ዋና ዓላማ ያለፉትን 6 ወራት የስራ ጉድለት በመለየት ለቀጣይ ግማሽ ዓመት የስራ አቅጣጫዎችን ማስቀመጥ መሆኑን የገለጹልን ደግሞ የአስተዳደርና ልማት ዋና ጠቅላይ መምሪያ ኃላፊ ረዳት ኮሚሽነር አቢወር ሽፈራው ናቸው። አስተዳደርና ልማት ጠቅላይ መምሪያ የ2018 ዓመተ ምህረት የመጀመሪያው ግማሽ ዓመት ስራ አፈጻጸም ግምገማ እያደረግን ነው። ዋናው ዓላማው እንግዲህ በ6 ወሩ ካቀርናቸው ዋና ዋና ተግባራት አኳያ የተከናወኑና ያልተከናወኑ ተግባራትን ለይቶ ለቀጣይ ግማሽ ዓመት አቅጣጫዎችን ለማስቀመጥ ዓላማውን አድርጎ የተዘጋጀ መድረክ ነው። ከጠቅላይ መምሪያው ዋና ዋና ተግባራት መካከል የሰው ሀብት ልማት ተጠቃሽ ነው። በዚህ ረገድ የተቋሙን የሰው ኃይል ፍላጎት ለማሟላት ባለፉት 6 ወራት ውጤታማ ስራዎች ስለመሰራታቸው ረዳት ኮሚሽነር አቢወር ሽፈራው ተናግረዋል። በያዝነው ግማሽ ዓመት ዘርፈ ብዙ የፖሊስ አመራር አባላትን በተለያዩ ስልጠናዎች እንዲያርፉ ማድረግ ተችሏል። ከዚህ ጋር ተያይዞ እንግዲህ በዚህ የበጀት ዓመት አንዱ የሪፎርም አካል አድርገን የወሰድነው አዳዲስ የፖሊስ ሰራዊት አባላት ወደ ተቋሙ በመቀላቀል በተለይ ለክልሉ ሰላምና ደህንነት የሕግ የበላይነት መረጋገጥ ሚና ሊኖራቸው የሚችሉ አካላትን ጠንካራ የሆነ ፖሊሳዊ ስልጠና በመስጠት ወደ ማህበረሰቡ መቀላቀል ነው። በመሆኑም በዚህ ግማሽ ዓመት ቁጥራቸው በርከት ያለ የፖሊስ አባላት ከሁሉም በክልሉ በሚገኙ ዞኖችና ወረዳዎች ምልመላዎች ተደርገው ስልጠናቸውን ወስደው ተመርቀው አሁን ከነባሪ የፖሊስ አባላት ጋር ጥሩ የሆነ የውህደት እና የልምምድ ስራዎች ሰርተው ወደ መደበኛ ተግባር የተቀላቀሉበት ሁኔታ አለ። በግምገማ መድረኩ ያለፉት 6 ወራት የስራ አፈጻጸም ውጤታማ ስለመሆናቸው የተገመገመ ሲሆን በቀጣይም ከፖሊስ አባሉና ከአመራሩ ምን ይጠበቃል በሚለውና በዓለም አቀፋዊ ከባባዊ ሁኔታ ላይ በውይይቱ መግባባት ላይ መደረሱን ኮሚሽነሩ ተናግረዋል። የሀገራችን ጂኦ ስትራቴጂ ጉዳይን ማስጨበጥ ነው። ከዛ ባሻገር ልዩ ልዩ የአመራር ሚናዎችና ሙያዎች በተለይ ከፖሊስ አኳያ አሁን የሚጠበቅብን ሚና ምንድን ነው የሚለውን የጋራ መግባባት ለመፍጠር ተችሏል። የከተማዋን ሰላም በዘላቂነት ለማረጋገጥ በትኩረት እየሰራ መሆኑን የባህር ዳር ከተማ ፖሊስ መምሪያ አስታውቋል። ከአሚኮ ያገኘነውን ዘገባ ዳግላስ ኃይሉ ያቀርበዋል። በባህር ዳር ከተማ ውስጥ የተለያዩ ወንጀሎች በተለያየ ጊዜ ሲፈጸሙ እንደነበረ የባህር ዳር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ዋለልይ ቢምረው የገለጹ ሲሆን አሁን ላይ የከተማዋ ፖሊስ ከፌዴራል የጸጥታ አካላት ጋር በመቀናጀት በሰራው ስራ ለውጥ መምጣቱን ተናግረዋል። የከተማዋን ሰላምና ደህንነት በቀጣይነት ለማረጋገጥ የጸጥታ ግብረ ኃይሉ በጋራ በማቀድ ስራዎችን በመገምገም የሚስተዋሉ ክፍተቶችን በማረምና መዋቅራዊ ለውጦችን በማድረግ ከፍተኛ ስራ መሰራቱን ኮማንደሩ ገልጸዋል። በዚህም ከፍተኛ ለውጥ መምጣቱን ኮማንደር ዋለልይ ቢምረው ገልጸዋል። ለውጡ በፖሊስ ተቋሙ ብቻ ሳይሆን ማህበረሰቡን በማሳተፍ የተገኘ ውጤት ስለመሆኑም ተናግረዋል።
የባህር ዳር ከተማ አስተዳደር ምክር ቤት የጸጥታ መዋቅሩ በከተማዋ አንጻራዊ ሰላም እንዲሰፍን ላበረከተው አስተዋጽኦ እውቅና መስጠቱንም ተናግረዋል። ባህር ዳር ከተማ የቱሪዝምና የዓለም አቀፍ መድረኮችን የምታስተናግድ ከተማ ናት ያሉት ኮማንደሩ ይህንን ለማስቀጠልና በከተማ ውስጥ ወንጀል እንዳይፈጸም ታላሚ ተደርጎ እየተሰራ መሆኑንም ገልጸዋል። አሁን ያለውን አንጻራዊ ሰላም ለማስቀጠል ደግሞ ማህበረሰቡ ለጸጥታ መዋቅሩ የሚያደርገውን ትብብር እና አብሮነት አጠናክሮ ሊቀጥል እንደሚገባ ኮማንደር ዋለልይ ቢምረው ገልጸዋል። በወልቃይት ጠገዴ ሰቲት ሁመራ ዞን 12 ኩንታል ሐሽሽና ህገወጥ የወርቅ ማጠቢያ በቁጥጥር ስር ዋለ። ኮማንደር ወለላው ተገኘ የወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መምሪያ እንዳስታወቁት እጹ የተያዘው ህገወጥ ዝውውርን ለመቆጣጠር በተደረገ ጥብቅ ክትትል ሲሆን ይህም በአካባቢው ማህበረሰብ ደህንነትና ጤና ላይ ሊደቅን የነበረውን ከፍተኛ አደጋ ለማስቀረት አስችሏል ብለዋል። በተጨማሪም በግለሰቦች መኖሪያ ቤት ያለምንም ህጋዊ ፍቃድ ወርቅ ሲያጥቡ እጅ ከፍንጅ ተይዘዋል ሲሉ የዞኑ ፖሊስ መምሪያ ለው ገልጸዋል። በድርጊቱ ላይ ተሰማርተው የተገኙ ተጠርጣሪዎችና ለስራው ሲጠቀሙባቸው የነበሩ የወርቅ ማጠቢያዎች በጸጥታ አካላት በቁጥጥር ስር መዋላቸውን አስታውቀዋል። ኮማንደር ወለላው እንዲህ አይነት ህገወጥ ድርጊቶች በሀገር ኢኮኖሚና በአካባቢው ሰላም ላይ የሚያደርሱትን ጉዳት ለመከላከል ቁጥጥሩ ተጠናክሮ ይቀጥላል ብለዋል። ህብረተሰቡ መሰል አጠራጣሪ እንቅስቃሴዎችን በማጋለጥ ለጸጥታ አካላት ጥቆማ በመስጠት እያደረገ ያለውን ትብብር እንዲያጠናክር ኮማንደር ወለላው ተገኘ የወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መምሪያ አዛዥ ጥሪ አቅርበዋል። በደቡብ ጎንደርና በምስራቅ ጎጃም ዞኖች ታጥቀው ሲንቀሳቀሱ የነበሩ በርካታ ታጣቂዎች መንግስትና ህዝብ ያቀረቡትን የሰላም ጥሪ ተቀብለው ወደ ማህበረሰባቸው ተመልሰዋል። ዳግላስ ኃይሉ ተጨማሪ አለው። ባለፉት ዓመታት በአማራ ክልል የተከሰተው የሰላም እጦት በርካታ ኢኮኖሚያዊና ማህበራዊ ተግዳሮቶችን እያስከተለ ይገኛል። ችግሩ በሰላማዊ መንገድ ይፈታ ዘንድ በመንግስትና በህዝብ በተደጋጋሚ የሰላም ጥሪ መቅረቡ ይታወቃል። ይህንን ተከትሎ በክልሉ የተለያዩ አካባቢዎች ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች የሰላም ጥሪውን በመቀበል ወደ ማህበረሰባቸው እየተቀላቀሉ ይገኛሉ። ከሰሞኑም በደቡብ ጎንደር ዞንና በምስራቅ ጎጃም ዞን ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን ተቀብለው ወደ ማህበረሰባቸው ተቀላቅለዋል። በደቡብ ጎንደር ዞን በነበረው ታጣቂዎች አቀባበል ላይ የተገኙት የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ ታጣቂዎች የሰላም አማራጭን መቀበላቸው ተገቢ መሆኑን የገለጹ ሲሆን የአካባቢውን ሰላም ለማረጋገጥ ከፍተኛ አበርክቶ እንዳለውም ተናግረዋል። በደቡብ ጎንደር ዞን የሚገኙ ሁሉም ወረዳዎች ሰላምን ከሚያውኩ አካላት ነጻ ለማድረግ የክልልና የፌዴራል የጸጥታ አካላት በርካታ ተግባራትን ሲያከናውኑ እንደነበረ የዞኑ አስተዳዳሪ ገልጸዋል። ቀጣይም የዞኑን ሰላም ለማረጋገጥ በትኩረት እንደሚሰራም አረጋግጠዋል። በተመሳሳይ በምስራቅ ጎጃም ዞን ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች የሰላም ጥሪውን እየተቀበሉ ይገኛሉ። መንግስትና ህዝብ ያቀረቡትን የሰላም ጥሪ መሰረት በማድረግ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን በመቀበል ወደ ማህበረሰባቸው ተመልሰዋል። ታጣቂዎቹ 11 ክላሽ፣ 2 ድሽቃ፣ 2 ስናይፐር እንዲሁም የተለያዩ ተተኳሾችን ጨምሮ ልዩ ልዩ የጦር መሳሪያዎችን በመያዝ ነው የሰላም አማራጩን የተቀበሉት። ታጣቂዎቹ የትጥቅ ትግል የሚያመጣው መፍትሄ አለመኖርም በመረዳታችን የመንግስትና የህዝብን የሰላም ጥሪ ተቀብለናል ብለዋል። የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ አላባተ የታጠቁ ኃይሎች የትጥቅ ትግል አላስፈላጊና የሀገርን ብሔራዊ ጥቅም አደጋ ላይ የሚጥል መሆኑን ተገንዝበው መመለሳቸውን ተናግረዋል። አቶ አላባተ ሌሎች የታጠቁ ወገኖችም ይህንን ፈለግ በመከተል የሰላም አማራጭን እንዲቀበሉ ጥሪ አቅርበዋል። የመከላከያ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል ሶፊያ መሐመድ የሰላም አማራጭን የተቀበሉ ኃይሎች በተሳሳተ መንገድ በጫካ የቆዩ ቢሆንም አሁን ግን ከክልሉ አልፎ ሀገርን ለጠላት አሳልፎ በሚሰጥ ትግል አንሳተፍም ብለው የመጡ ስለመሆናቸው ተናግረዋል። ሌሎችንም ኃይሎች በንግግርና በስምምነት ወደ ሰላም እንዲመጡ እየተሰራ ስለመሆኑም አስገንዝበዋል። የጸጥታ ኃይል በመምሰል የስርቆት ወንጀል የፈጸመው ግለሰብ በእስራት መቀጣቱን ፖሊስ አስታወቀ። ይፍቱ ስራ ዋጋቸው ታቀርበዋለች። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ አስተዳደር የጸጥታ ኃይል በመምሰል የተለያዩ የጦር መሳሪያዎችን በመጠቀም የስርቆት ወንጀል የፈጸመው ግለሰብ ፖሊስ ባደረገው ክትትል እጅ ከፈንጅ ከነ ኤግዚቢቱ በቁጥጥር ስር መዋሉን ገልጿል። በፍኖተ ሰላም ከተማ እንግዲህ ህዳር 9 ቀን 2018 ዓ.ም ከምሽቱ በግምት 1 ሰዓት ተኩል አካባቢ በሚሆንበት ሰዓት ፍኖተ ሰላም ከተማ ቀበሌ 04 ልዩ ቦታው ሰርኬ ጎሚስታ ተብሎ በሚጠራው ስፍራ ላይ ተከሳሽ ሰሞኑ ሙጫ የተባለው ግለሰብ የፖሊስ የደንብ ልብስ በመልበስ
የፖሊስ ሹራብና መደበኛ የጦር መሳሪያ ይዞ በመንቀሳቀስ ከተለያዩ ግለሰቦች እኔ የህግ አስከባሪ ነኝ ወይም የጸጥታ ስራ ነው የምሰራ በሚል ግለሰቦችን ያው ከፋኖ ጋር ግንኙነት አላቸው በሚል በማስቆም እና በማስፈራራት በተጨማሪም ጩቤ ጭምር በመያዝ በያዘው ጦር መሳሪያና ጩቤ በማንገራገር ከተለያዩ ግለሰቦች ከ3 ግለሰቦች የተለያዩ ስማርት ስልኮችን ወስዶ እኛም በእለቱ በደረሰን ጥቆማ መሰረት የግል ተበዳዩ መጀመሪያ ስልኩን የቀማው አንድን ግለሰብ ነው። ከዛ ላይ የኛ የጸጥታ ኃይሎች መደበኛ ስራቸውን ወይም ማታ የፓትሮል ስራ እየሰሩ ስለነበረ ጥቆማውን ልክ እንደደረሰን ተከታትለን ልጁ ወይም ተጠርጣሪው በሰዓቱ የሄድበትን የነበረውን የመንገድ አቅጣጫ ክትትል በማድረግ ወዲያው እጅ ከፍንጅ የተያዘበት ሁኔታና እኛም መደበኛ ምርመራችን የጀመርንበት ሁኔታ አለ። ተከሳሽን ተከታትለን በመያዝ ጥቆማው እንደደረሰ ፖሊስ ያው ተጠርጣሪን እና የግል ተበዳዮችን ይዞ ምርመራ በማጣራትና የተጣራው የምርመራ መዝገብም በተፋጠነ ወይም ደግሞ በፖሊስ አሰራር በአርቲዲ በሚባለው የወንጀል ስነ ስርዓት የታየበትና መዝገቡም ደግሞ ለምዕራብ ጎጃም ዞን ፍትህ መምሪያ መዝገቡ ከተላከ በኋላ ያው ተከሳሽ ክስ ከተከሰሰ በኋላ በፍርድ ቤት ያው ጥፋተኛ ተብሎ ቅጣት የተቀጣ መሆኑን ነው ለመግለጽ የምፈልገው። ግለሰቡ የጦር መሳሪያና ጩቤ በመያዝ የፖሊስን የደንብ ልብስ በመልበስ ህግ አስከባሪ አካል በመምሰል ወንጀሉን የፈጸመ ሲሆን ወንጀል ፈጻሚውን በቁጥጥር ስር በማዋል በተፋጠነ የምርመራ ሂደት በማጣራት ለሚመለከተው የፍትህ አካል ማቅረቡን የፍኖተ ሰላም ከተማ አስተዳደር ፖሊስ ጽሕፈት ቤት የምርመራ ንዑስ ክፍል ኃላፊ ዋና ሳጅን ዘላለም ጥላሁን ገልጸዋል። ፍርድ ቤቱ 23 ቀን 2018 ዓ.ም ተከሳሽ በ16 ዓመት ጽኑ እስራትና በ2000 ብር የገንዘብ መቀጮ የተቀጣ መሆኑን ነው መግለጽ የምፈልገው። መዝገባችንም የሚያሳየው ከተለያዩ የሰው ምስክሮችና የሰነድ ማስረጃዎችን በማሰባሰብ በዚህ ልክ መዝገቡን በተፋጠነ ታይቶ ቅጣት የተቀጣ መሆኑን ነው ለመግለጽ የምፈልገው። የምዕራብ ጎጃም ዞን ከፍተኛ ፍርድ ቤትም ፖሊስ ያቀረበውን የሰውና የሰነድ ማስረጃ በማጣራት ግለሰቡ ጥፋተኛ መሆኑን በማረጋገጡ የእስራት ቅጣት ማስተላለፍ መቻሉን ዋና ሳጅን ዘላለም ጥላሁን ተናግረዋል። ምናልባት የኛ የምርመራ ሂደታችን እንግዲህ ህብረተሰቡም በዚህ አጋጣሚ ማመስገን እፈልጋለሁ። ህብረተሰቡም በተለይ እንዲህ አይነት የጸጥታ ልብስ በመልበስ የጸጥታ ኃይልን በሚል እሳቤ ከተለያዩ ግለሰቦች የራሳቸውን የዝርፊያ ወንጀል ወይም የቅሚያ ወንጀል የሚፈጽሙትን ህብረተሰቡ ክትትል በማድረግና ማስረጃ በመሆንም ጭምር ህብረተሰቡ ተባብሮናል። ይህንን ደግሞ የሚያሳየው ምንድነው? እንግዲህ ህብረተሰቡ እንደ ከተማችን እንዲህ አይነት ወንጀል የሚፈጽሙ ሰዎችን ክትትል በማድረግና ማስረጃም ጭምር በመሆን ለኛ ለምርመራ መዝገባችን ግብአት እንዲሆን ያደረገበት አጋጣሚ ነው ያለ። ቀጣይም ቢሆን ማህበረሰቡ እንዲህ አይነት ወንጀል የሚፈጽሙ ግለሰቦችን ለኛ ለጸጥታ ተቋም በተለይ እንዲህ የጸጥታ ልብስ ለብሰው ተመሳስለው እንዲህ አይነት የዘርፊያ ወንጀል የሚፈጽሙ ሰዎችን ወደኛ ወደ ተቋማችን ጥቁማ በመስጠት ህብረተሰቡ ትብብር እንዲያደርግ፣ ሰላሙ የጋራችን ስለሆነ ህብረተሰቡን በዚህ አጋጣሚ አብሮ ተባባሪ መሆን መቻል አለበት የሚል መልእክት ጭምር ለማስተላለፍ ማህበረሰቡ እነዚህንና መሰል ወንጀሎች ሲፈጸሙ ሲያይ ለፖሊስ ጥቆማ በመስጠት የዘወትር ትብብሩን አጠናክሮ እንዲቀጥልም መልእክታቸውን አስተላልፈዋል። በህገ ወጥ መንገድ ሰዎችን በማዘዋወር ተከሶ የነበረውና ከህግ ለማምለጥ የሞከረው ግለሰብ በፖሊስ ቁጥጥር ስር ውሎ የተላለፈበትን እስራት እንዲቀጣ መደረጉን ፖሊስ አስታወቀ። አለባቸው ደምሰው ተጨማሪ አለው። በኮምቦልቻ ከተማ አስተዳደር ተከሳሽ አረቡ መሐመድ አደም የተባለ የመኖሪያ አድራሻው ቃሉ ወረዳ ደጋን የሆነ የካቲት 27 ቀን 2017 ዓ.ም በኮምቦልቻ ከተማ ራስ አገዝ ቀበሌ ልዩ ቦታው አረቡ ፔንሲዮን የሚባል አካባቢ መነሻቸውን ሰሜን ሸዋ ዞን ጣርማበር ወረዳ የሆኑ 3 ወንድና 1 ሴት በድምሩ 4 ሰዎችን በህገ ወጥ መንገድ በማጓጓዝ ላይ ያለ
በህብረተሰቡ ጥቆማ ሊያዝ መቻሉን በኮምቦልቻ ከተማ የቢራሮ ፖሊስ ጣቢያ የወንጀል ምርመራ ክፍል ኃላፊ ምክትል ኢንስፔክተር ትዕግስት ተገኘ ገልጸዋል። ፖሊስ ማስረጃዎችና መረጃዎችን በመሰብሰብ የወንጀል ምርመራውን በማጣራት ለሚመለከተው ለደቡብ ወሎ ከፍተኛ ፍርድ ቤት መዝገቡን ቢልክም ተከሳሹ በ50 ሺህ ብር ዋስ ሊለቀቅ ችሏል። በመጨረሻም ሰኔ 18 ቀን 2017 ዓ.ም በደቡብ ወሎ ከፍተኛ ፍርድ ቤት በዋለው ችሎት ተከሳሹ በሌለበት በ14 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በመቀጠል ፖሊስ ተከሳሹን በጥብቅ ክትትል ሲያደርግ ቆይቶ ቃሉ ወረዳ ደጋንም የሚባል ቦታ በቁጥጥር ስር ማዋል ችሏል። ግለሰቡ በአሁኑ ሰዓትም የተወሰነበትን የህግ ቅጣት በማረሚያ ቤት ሆኖ እየፈጸመ ይገኛል። ተከሳሹን በቁጥጥር ስር ለማዋል የህብረተሰቡ ድርሻ ከፍተኛ ነበር ያሉት የምርመራ ኃላፊዋ በቀጣይም መሰል ጉዳዮችን ሲመለከት ለፖሊስ ተባባሪ መሆን ይኖርበታል ብለዋል።